እነዚህ ወንድማማች የክሮብ ልጆች ነው በንግድ ሙያ ተሰማርተው በኢትዮጵያ ሲኖሩ ከ10 ዓመታት በላይ ሆኗቸዋል። እናም ነው ከ5 ዓመታት ቆይታ በኋላ እንደገና በድሬዳዋ ስንገናኝ እንደው ዝም ብሎ ተሳስሞና ሰላምታ ተለዋውጦ መለያየቱ ተገቢ አልነበረምና ምሽቱን ከነዚህ ወንድማማቾች ጋር ለማሳለፍ ያቀረቡልን ግብዣ ተቀብለን ወደ ሆቴል ቦሎላኮስ በመሄድ ምርጡን የፈረንሳይ ቪኖ እየተጎነጨን ዳግም የተገናኘንባትን ምሽት በሚገባ ከበርናት። ወንድማማቾቹ እባካችሁ ትንሽ ጊዜ በድሬዳዋ አብራችሁን ሰንብቱ ቢያንስ እስከሚቀጥለው ባቡር ድረስ እያሉ ይለምኑን ጀመር። ቀጥሎም ከወንድማማቾቹ ትንሽየው ያሮስላቭ ክሮብ ነገ ከኛ ጋር አብረን አደን መውጣት እንችላለን ሲል ለመነኝ። ችልመናውን እምቢ ማለት አልተቻለኝምና በድሬዳዋ ቢያንስ እስከሚቀጥለው ባቡር መምጫ ድረስ ለመቆየት ወሰንኩ። ቢሊየን ብሬየርም ስለተስማማ የወንድማማቾችን ግብዣ ተቀብለን ቀጠሮ ይዘን ወደ ማደሪያችን ወደ ባሴክ ቤት በአሳዳሪያችን ታጅበን ሄድን። እንግዲህ ቢያንስ ለሚቀጥሉ 3 ወይም 4 ቀናት በድሬ መሰንበታችን ነው ማለት ነው። ቢሆንም በእነዚህ በድሬ በቆየሁባቸው ቀናት ምንጊዜም የማረሳቸው በርካታ ትዝታዎችን ቋጥሬባቸዋለሁ። አዎ በትራንስ ጆርዳን በኬራክ አገረ ገዥ ግብዣ በሶሪያ በረሃ የተካፈልኩበት በመኪና የሚዳቋ አደን ትዝታ እስከ ዛሬ ከልብ ያልወጣምና የወንድማማቾችን የአደን ግብዣ ሳላንገራገር ተቀበልኩ። ገና ከመንጋቱ 2 ወንድማማቾች ሞተር ብስክሌታቸውን እያስጓሩ መጥተው የባሴክን ትንሽዬ ድንጋይ ቤት በር ማንኳኳት ጀመሩ። ተኝተው ይሆናል በሚል ሊሳሳተ ግምት የባሴክን በር ያንኳኩት። እንዳልኩት ወንድማማቾቹ ተሳስተው ነበር። ማለትም እኛ ገና ድሮ ተነስተን ለባብሰን እየጠበቅናቸው ነበርና ጊዜ ሳናጠፋ ወንድማማቾቹን ተከትለን አቶ ባሴክን ተሰናብተን ለአደን ወጣን።